የመጀመሪያም የመጨረሻም ብያለሁ ምስጋና የአላህ ነው ለአላህ ነውና ለዚህ ለተቀደሰ ዓላማና በጎ ተግባር ከኛ ጎን የተሰለፉትና ከኛ ጋር የቆሙት አካላቶች በሙሉ ስል ብዙ ናቸው ማለቴ ብቻ ሳይሆን በልብም በመላስም በተግባርም በአካልም ከሰራተኞቻችን ጭምር ማለት ነው ይሄ ዓላማ እንድሳካ ከኛ ጋራ የቆሙትን ሁሉ ለማመስገን እወዳለሁ ለየታርጌ የሚያመሰግነው በራሴና በእናንተ እንዲሁም በኦሮሚያ እስልምና ጉዳዮች ምክር ቤት ጠቅላይ ምክር ቤት ስም ማመስገን የሚወደው የኦሮሚያ ህብረት ስራ ባንክ እናንተ ፊት ሆኜ ከልብ ለማመስገን ወዳለሁ ምክንያቱም ቀደም በኦሮሚያ እንደተጠቀስኩኝ ሁሉ እኛ ይሄንን እቅድ ስንይዝ እንሰበሰባለን አመታዊ መደበኛ ስብሰባ እናደርጋለን ብለን ስንል ባጀት ኖሮን ሳይሆን ሁላችሁም ጋር አለ ደብዳቤ በራሳችሁ ሂሳብ እንድትመጡ ብለን ነው ደብዳቤ ያሳለፍነው በራሳችሁ ሂሳብ ነው እኛ የኦሮሚያ እስልምና ጉዳዮች ምክር ቤት ሆነን እዚህ የምንሰራ ወንድሞቻችሁ ምን በልተን ምን ሰርተን ምን አግንተን እንደምንሰራ ምናልባት መናገርም ባያስፈልግ ካዝና ስንረከብ ወንድማችን አረካካቢ አቶ ከማል በመሐከላችን ይኖራሉ በጣም በሚገርመው 63000 ማንዶ 93000 ብቻ ነው የተረከምነው ካለፈው ካዝና 93000 ከኦሮሚያ እስልምና ጉዳዮች ምክር ቤት ካዝና መረከብ ማስተላለፍ ማለት ከባድ ነው ይገባቸዋል ብዬ አልፋለሁ ከዛ ጀምሮ እኛ የምናገኘው ስናገኘ የነበረ ከሐጅና ኡምራ ኮሚቴ ነበር ድሮ ገቢዎች ተብሎ የምታሰበው ያ ሁሉ 2 አመት ዝግ ነው ይሄ ሁሉ ተቃቁመን አልহামዱሊላህ እንሰማለን ከሞላ ጎደል የኦሮሚያ እስልምና ጉዳዮች ምክር ቤት ስሙ በደንብ ስለምናቀው ራሳችን 80% ስማችን ጥሩ መሆኑን በደንብ እንገነዘባለን 90 አለለ ከውጭም ከውስጥም ራሳችን ስለምናቀኛ ስማችን የሚያጎድፉት ጠላቶች የሉም ማለት አይደለም አሉ ግን አናሳዎች ናቸውና አናሳዎቹ ለነሱ አይገባምና ማንንም ይሁን ማንንም አይደለም እኔን አይደለም እኛን ነብያችን ሰለላሁ ዐለይሂ ወሰለም መቶ በመቶ ትክክል ነው ብሎ ህዝቡ አላመነባቸው እና ግዴታችን ለማወጣት የታገልነው ሐሳባችን አላህ ላይ ነውና እሱም በሰፊ በኋላ እንነጋገርበት ይሆናል ማለቱ እኛ አላማ አለን አላማችን ያው ከዚህ ከፕሮግራም አቅራቢያችን ጋራ በሰፊ ሰምተናል መድገም አያስፈልግም የተከበሩ እንግዶቻችን ከሸኘን በኋላ
ወደ አጀንዳችን ገብተን አጀንዳችንም ከየክልሉ ከየዞኖቹ አላማ አጣር ያሉ ሪፖርት ሰምተን ከዛ በኋላ ሰፊ ሪፖርት ከኦሮሚያ እስልምና ጉዳዮች ምክር ቤት የሚቀርብ ይሆናልና እሱ ነገና ዛሬ ይሆናል ኢንሻአላሁ ተዓላ ይሄን ወደ አማርኛ ማዞር የቻልኩት ኦሮምኛ ለማይሰሙ አካል ነውና ጊዜው ብዙ ወስጃለሁኝና ጊዜያችን በጣም አሳጥር እንትን ዘግይተን የመጣን ስለሆነ በፊትም ከአጀንዳችን ጋር ስለማይሄድ እዚቹ ላይ ለማቆም እገደዳለሁ ወደ ከመዝጋቴ በፊት የተከበሩ የኦሮሚያ ጸጥታና መስተዳደር ዋና ኃላፊ አቶ ጅብሪል መጥቶ እንድረከቡኝ መድረኩን በታላቅ አክብሮት እጋብዛቸዋለሁ እሳቸው ወደዚህ እንድትልኩልኝ ሰላም አለይኩም ወራህመቱላሂ ወበረካቱ ከበጀመው ሐጂ ኢብራሂም ፕሬዝዳንት መሪ ሙስሊማ ኦሮሚያ ከበጀምቶት ዑለማውት ሞቱም ናን ኦሮሚያ ራውሊት ቀበምተን ከበጀምቶት ከስሞት መሪ ከነረት አርገሙዳፍ ናንዶሌ ኦራራ አሲት አርገምተን ከበጀምቶት ማጥቶት መሪ ካናቲፊ ሚሴንሶታ መሪ ሙስሊማ ኦሮሚያ ወንደድረ ባጋ ነጋን ፍተን በግረብ ነጋ ወን አርጊሲሰን ስንጀቹም በርባዳ ከነዳን ሱዳን እርጋ ገባብቱን ቀቡ ወንደድረ ወንዲከና ወኮ በቤክኑ ቢይከና ቢይጅራማ ከስ ጅርቱ ቢያ ጉድናፍ ያሊታ ሳጅርቱ ዮታቱ ጅጅራም ናማ በየከነ ከሰት ጅሩ ጅጅራም ከሚዩ ካውንሳ ከቀቡን ቤክና ጅጅራምኒ በየከነ ከሰት አመደማማጁ ጅጅራማ ዋንጋሪ ራዋንጋሪ ትጨውዳፍ ታስፈሙ ሶንታል ጅጅራማ ዋንጋሪ ኤራ ዋን ሀምቱራ ገራ ዋንጋሪ ትጨውዳፍ ስርነ ጭንቁርሳራ ገራ ስርነ ዲሞክራሲ ትጨውዳፍ ስርነ ነማ ሐማታ ወልቂጡማን ቀምደራ ገራ ስርነ ወልቂጡማ ትጨውዳፍ ጅጅራማ ታስፈማጁ ሁንዲከና ወን ቤክና ሙስሊሞኒ ኢትዮጵያ ከሰቱም ኦሮሚያ ጅጅራማ ከንቱረ ኤሳ ከቱሬ ማልቱ አከኑ ቁናማቱሬ አከሚጣ ከሚዳማቱሬ ሁንዲከናውን ያደን ሱን ጅጅራማ ከነ ከሰት ሐመም ተቆ ፎርማት አርጋቹላፍ ያሊ ታስፈሜኒስ አራ ማነ መሪ ነገኛ ሰደርካና ነው ቢፈካና ለጃለበ ጨራ ሶቺ ወልቂጡማ አመንቲ jalqaba dandamuu dandeenya jira ummanni kun waa lamaan waa sadiin ummata miidhamaa ture hundi keenya kan beekuu nuru jiraatu gama tokkoon giddugala biyyattii ta'uu isaatiif qabeenyi bal'aan naannoo isaatti argamuu isaatiin lakkoofsa ol ka'aa ta'uu isaatiin ummata miidhamaa ture gama biraatiin immoo ummata sababa moggaasa amantiitiin caafitti qabamaa ture akkasuma immoo haalli cunqursaan saba biyyattii keessa jiru irratti ummatoota biyyattii keessa jiru irratti dhiibamaa ture gama biraatiin sadarkaa sadaffaatti kan isa miidhaa ture akka ta'e hubatamuu barbaachisa kana keessaa baanee har'a jijjiirama dandamuu jalqabnee jirra jijjiiramni kun garuu jijjiirama ta'uu ka danda'u dhugaa ta'uu ka danda'u dhimmoota muraasa sadan tokko yoo guute innis tokko yoo nageenyi jiraate nageenyi waa hundaaf bu'uura ta'a bahanii galuun bobbaasanii galfachuun elmachuun dhalanii dhungachuun guddifachuun daldalanii alaa galuun hundi waa hundaatu jireenya irratti irra jireenya nageenya irratti irra nageenyaaf nagahummaa hawaasni hin qabne jiruun isaa fuulduratti tarkaanfachuudhaaf hedduu dararama waan kana ta'eef nageenyi amantii keenya akka muslimummaatti qabnuu fi
biyya akka Oromiyaatii fi akka Itoophiyaatitti qabnu biyya taasisuudhaaf ummata waliin jiraannu wajjinis fuulduratti tarkaanfachuudhaaf nageenyi bu'uura waa hundaati. Nageenyi immoo mootummaa qofaanii miti kan ijaaramu abbaan nageenyaatis fayyadamaan nageenyaatis yoo nageenyi hammaate lakkoofsa tokkoffaa irratti miidhamaan nageenya irratti dhufus ummata. Sababni isaa yoo nageenyi boorahu namni nagaha booresses gara ummataa dheessa. Namni warra dheesse ari'us isa duuka fiigee ummatatti bu'a. Ummanni gidduutti miidhama. Kana waan ta'eef miidhamaanis fayyadamaan nageenyaatis bu'uura irraa hawaasa ta'uun isaa hubanne akkuma amantiin keenya waa hundaa'u jedhutti rakkoo keenya hiikachuudhaaf tumsa barbaachisaan akka nurraa eeggamu abdiin qaba. Inni lammaffaa dhimmi bu'aa arganne dhandhamuudhaaf nu barbaachise jedheetiin hin yaadu tokkummaadha. Tokkummaan, walqixxummaan, wal jaalalli duudhaadhaan amantiin keenya ajaju irratti nu eemaru irratti hundoofne hunda keenyaaf murteessaadha. Kun gadi fageenya qaba. Namni waliigalan alaa galan jechi Oromoon jedhu sun asirratti hojjeta. Namni tokkummaa hin qabne eessaa hundoo. Namni tasgabbii fi tokkummaa hin qabne misoomuu hin danda'u. Namni tokkummaa fi tasgabbii hin qabne barachuu hin danda'u. Namni hin baranne, namni dinagdee of harkaa hin qabne gaara ba'uudhaaf ka gaara nama baasu Rabbi yoo ta'e iyyuu sababa gaara ittiin bahan keessaa tokko guddina, beekumsa, dandeettii akka ta'e itti amanamaa waan ta'eef kanarrattis hundi keenyaa walii gallee walii tumsuu danda'u nurra jiraata. Kanaaf waa'ee tokkummaa yoo kaafnu immoo ofii wal wajjinis tokko ta'uu qabna. Ilaalchotaa fi yaadota adda addaa gidduu keenya jiruttis karaa shari'aan kennaa fi adeemsi shari'aa itti ajaju qofaan furmaata kennaa gara itti aanutti cimuu danda'uu qabna. Waltajjiin kun akka milkaa'u humni tumsa taasise warri deeggare hundumtuu galata guddaan galchaa isin waltajjiin keessan mariin keessan marii milkii Rabbiin isin haa taasisu xumura irratti warra waltajjii kana qindeessee fi warra waltajjii kanatti hirmaate simarti keessanuu ulfaadhaa galatoomaa kabajamaa jechuun barbaada. Nagaan. Allahu akbar. السلام عليكم ورحمة الله وبركاته. الحمد لله رب العالمين، أصلي وأسلم على خير خلقه وحبيبي سيدنا محمد وعلى آله وصحبه أجمعين. كومنتين جنر توني سكت بلترول انتهو مجلس الفدرالة كما داكي منكين مرة منكين مرة نشوف تير مانة أك منكين وان تير وان تول يسيفني وان تولو دار يسيفني ولين دلبو كمنا منكين أكستلام كم منكين jijjiirama barbaachisu itti deemnee jijjiiru tolchuu barbaachisu itti deemnee jijjiiru akka masaanuutitti ilaallee bifa biraatiin isa ilaaluu qabu. Kenna mana kenna waan jijjiiramuu qabu jijjiiraa jennee jijjiirree hojjechuu qabna mana kenna ta'uu. Kana أنا سنس من قدارا كنس من كي يطري في تاني سنوات أجون إرجع يونا دي بيسو بربادين لركون كابو كبيرا شفتنو بريزنتي مجلس أوروميا شيخ إبراهيم أكسوما كسموتا غرغرا وفان علماء كينا warra asitti argaman har'a maqaa fi
maqaama isaaniillee yaamee cufa waliin ga'uu waan hin dandeenyeef marummaan keessanuu tayyaama islaamaa kanaan akkuma dura jalqabe irra deebi'aa. Assalaamu alaykum warahmatullahi wabarakaatuh. Baga dhuftanii baga rabboon nu agarsiisee baay'ina keessan godinoota garaagaraa waluma beeynaa garii isaanii qoodallee ijaarsa isaaniillee qooda keessaa hima qabna. Kanaafuu aboon jechuu barbaadu Majlisa Oromiyaa yoo jennu Majlisa Oromiyaa yoo jennu Oromiyaa bal'oo tanaan addatti ilaala. Oromiyaan naannoo bal'itti naannoo badhaatu dureetti ulamaa isiitiin hayyoota isiitiin qabeenya isiitiin jaalalas nagayaatiin nama cufa ammachuudhaan ufitti qabuudhaan waan qabdu qooddee fi waliin jiraachuudhaan baay'ina ummata amantaa islaamaa 52 irraa haga 60 ka gahu biyya tana keessatti ammattee bakkeen ummanni kun jiru isii keessatti ta'uudhaan ka addatti ilaalanii miti jechuu kililiin kun naannoon kuni naannoo kabajamaa naannoo bal'aa. Kanaaf waan naannoo kana fakkaatu majlisa kana waan isa fakkaatuun waan bootaa isaa fakkaatuun waliin dalaguun dirqama jedhee ilaala majlisni federaalaallee. Waliin dalaguufis qophoo qaba jechuun wanni tokko wanda saalfachiisu hin jiru mana keenya mana tokkocha jedhee. Kanaaf Oromiyaa akkanatti ilaalla. Oromiyaan badhaatu quuftuu ulamaa isiitiin beekaa isiitiin hayyoota isiitiin badhinna isiitiin jaalala namaa ka isiin qabduun ka ofitti qabdu nama ummata aalamaayyu seera dimokiraasii illee barsiise dura tumee nama mara dura Oromiyaan takkanaatiin hani allakum warri gartee kililii kan keessa jirtan ummata kana kaddamuudhaaf warri filamtanii bakka kana jirtan hani allakum qooda gaarii rabbi isinii kennee rabbiin isin haa waffaquu jabaadhaa abdiin keenya rabbii keenya irratti guddaadha. Eegasii warra gartee majlisa kana hoogan Sheekh Haji Ibraahimii fi warra isaanii wajjin jiran kaboodiif ulamaa allee waajiba kanaan gartee hin dhaabatan jecha abdii guddaa irra qabna. Dalagaan teenya dhiifama naa godhaatii majlisa keessatti dalagama teenya cufa keessatti amantiin teenya irratti mul'achuu qabdi. Irraa calanqisuu qabdi dalagaa teenya keessatti. Amaanaan waa jaalachuun ta'assuba mazhabaa dhiisuun adaalaa fi tawaazunatti dalaguun nama walqixxeessanii yatakka laaluun haqa walitti dubbachuun waa wal dhoksuu malee kana qabannee yoo deemne jijjiirama guddaa finnaa. Biyyi tun yaa jamaa warri gartee majlisa Oromiyaa keessa hojjetan cufti keessan anis keessuma odoo jiru amaanaa guddaan nurra jira. Oromiyaa keessa halqaan ilmi hagamtu jira jara kee halqaan ilmi tuni diina islaam biyya kana keessatti wanni hafeef isii jechuu hin dandeenna akka namaattuu rabbii kenna. Halqaa ilmi hagamtu keessa jira sun cufti sheeyni halqaa summatti rakkataan ka sadaqaa zakaa fudhatee jiraatu ka xullaabni ilmi kumaatan bira jiru kun cufti taa'ee lulaa. Maraakizni taafiza Qur'aana hagamtu keessa jira Oromiyaa keessa. Maahidni Islaamaa madaarisni Islaamaa hagamtu keessa jira. Kan garuu daataan kanaa Oromiyaa biraa hin dhabamu jedhee yaadaan wanni isin baattan waan xiqqaa miti waan guddaadha. Rabbiin isin haa gargaaru. Walgahiin kun walgahii keenya rabbi isin haa godhu walgahii barakaa ka walii galtee ka waan tole
اتقمدن كوان مراجعات تو برباچسو لي كيس ديبتني لالتني سرسيتن كغرتي اديمس كيسني اديمس مجلسوتا برالي هذا فدرال غوتو ولين أكمل أكسر رئيستان أكمل أكا والقبانو شوفا كيستي لفكايتاني ترسيموغان ورتاني إراغالتان ربي سني هاتاجسو ربي نسنا وفقو أدي قرو مقاكي يداري جنان رفي مالي وري فدرال ولينجر وري برات سنجراني شيخ محمد حامد ديفا بجراني كناف أن إرغان كيا دعاء يسن بدور بسنا وفقوها قنوة أبدا وصلى الله على نبينا محمد وعلى آله وصحبه وسلم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول رب العالمين نبينا محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، أيها الحضور، أقول لكم السلام عليكم ورحمة الله وبركاته. ما شاء الله هللتم أهلا ونزلتم سهلا، فوالله هذه الوجوه النيرة هي وجوه مبروكة ومرحومة إن شاء الله. فبكم يرفع الإسلام ودين الإسلام، ومن لن يسر ويفرح بهذه الوجوه في قلبه زيغ. نسأل ربنا سبحانه وتعالى أن يجعلنا كلنا مفرورين ومرحومين إن شاء الله. فلما أتينا إلى هنا ودعينا أجبنا الدعوة حتى أن نضم صوتنا إليكم، لا سيما مجلس أورومية، ولنا والله كثير من القصور قصرنا في حقكم، لا سيما حين حصلت المصائب والبلوات، حتى ما تقدمنا بالتعازي. فلكن إخواننا الذين ماتوا وقتلوا نسأل الله أن يرحمهم وأن يسكنهم فسيح جنته، وأن يرحمنا إذا سرنا إلى ما ساروا إليه يا رب العالمين. أحسن الله عزاءكم وعزاء المسلمين وكفار عليكم. نحن إخوانكم من بني شنغول باسم مجلس العالي للشؤون الإسلامية في إقليم بني شنغول عزيتكم وتشرفت بلقائكم، فإن شاء الله إلى الأمام لا تنسونا، بل أي مناسبة كان لكم إذا دعينا فإن شاء الله نجب ونكون معكم حتى ندم صوتنا إليكم. لأن الإسلام ليس فيه حدود وليس إقليميا، بل في الشرق أخوك وفي الغرب أخوك وفي الجنوب والشمال أخوك. يا أخي في الهند أو في المغرب أنا منك وأنت بي فانتبه. فالعنصرية ليس شيمتنا، والقبلية أيضا ليس من شعارنا، بل شعارنا لا إله إلا الله محمد رسول الله. هذا هو الذي يوحدنا، وهذا هو الذي يجمعنا. فعلى هذا تجمعنا، ونسأل ربنا سبحانه وتعالى أن يجمع قلوبنا كذلك ويؤلف بينها يا رب العالمين. فنحن في بني شنغول الحمد لله بعد أن تغير المجلس وكونت، فبدأنا بأن نكون الأقاليم، ولكن مع ذلك في متشاكسون، فنسأل ربنا سبحانه وتعالى أن يهديهم يا رب العالمين. فوحدة المسلمين مطلوبة، وعليكم بالدعوة والدعاء كذلك، حتى
أن إن شاء الله أن يكون أمرنا ميسور، وكل إن شاء الله الإسلام سينتصر، ومبشرين إن شاء الله من قبل الحكومة حتى يفتح لنا مدرسة باللغة العربية وعلى رأسها في جامعة أسوسة إن شاء الله. فهذه بشرى أيضا، فأدعو الله سبحانه وتعالى لنا. وأيضا هذا المؤتمر أخذنا منه فوائد عظيمة، منها هذه الألفة والتجمع. فإن شاء الله على هذا القدر أكتفي، وبارك الله فيكم وجزاكم الله خير، والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الله أكبر، الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحابته أجمعين. السلام عليكم ورحمة الله وبركاته. دران درسي ربي سبحانه وتعالى هيري خلانو مجيسي سندوران خايا الحمد لله. هدو نتي الفاتا علماء كينيا ورنوتي الرابرن هندس أسكي سوان جنانيف نيامنان ندوكي مالي هدو نصراجي سيجرا الحمد لله. كانت يا سودان كبجمو نورتا منا مري أوروميا شيخ حجي إبراهيم في كوري إساني بوردي ولين والتجي خانا مجيساني أسرتي نوافيرو لاف ربي جزاء إساني جنتها بولونجا مكا منا مري دلدواتي في علماء خينياتين غلطوما ربي سنين راها كيبلو بكا كارور فتنسن وراقه ربي نسينا بولونجا. علماء دلدواتي ساسكيسا شيخ محمد علي برولي ولين دفنين نجراني سنيف كانوتي أكادر دلدواني بيتن نمو كوبا قبداني إيغا الجيرمني دفع خانا مجلسني الجيرما في دي الجيرمني دفع ولدتو هندوفني أرما ولا غريونتي وان هدو نرفاتشيسي نموفاتشيسي را والجهين تكا إسوهم قرامين ربكو أدى نقول نموت رخنا خيستي أرما ولا غري نوفير هدو قمتشورا هدو قمنا نجرا الحمد لله رب العالمين ونكون إن شاء الله اتبو فجنة يانا حالي تكا أكادر دوات خلقنا نجرا مجلسني فدرالا رئيسا في تيانا اللي نجرات شباتن كلماتك أكنوف دقوان دبتيتين برا خطوف العام شيخ محمد أحمد الدين اسكوبا قباني مجلسني ديرلوارا زبانا در بخيستيس اسو ونيتا كنو ممني تقوم ماران أكيدا راني سسو والنديني مساجيني قوتون توقو تاني دبري أسجيني يجو لكن الرا إبان فدرال الرا نورتي جيفامي مجلس ديرلوا فجأة سلاف همني ولرا نورتي بوبا ينجرا هواسني خينيمو قبلو دي جرا واسن الحمد لله رب العالمين هواسني ديرلوا غوتمتو هين قبلو سن قبلو في اللين قوبي ميتي ميدالي نجرو في إبان نورتي ديمو جرو غرينس كوباني قبدن علماء كينيا أسمانو أكنو كوبا قباتن أكنو رغي سنبربانا يجو ديرلوان بدي برا هين قبدو إبان سيرتي يرو هدو ديمو أكيدا لالكسيتي وين أكيدا مو تبامتي ونربي النومير تكيتشوم سنين ربي كان يقبر سنين الدنيا ديمو لا الدنيا را ديمو أكنا مو كنا متي خلوانو في دبنا مالي بذاتي متي كنافو خلص ومجرا مالتو سنكون نمي يوقبات سنقابت إن شاء الله بودني أديسنا اتديك الرابودا ولين يجو بدو إما إسلاما منا مري أورومياتي ولين نتيس أكد إما إسلاما دردواتي
sagalen keenya guutumattuu isinii waliin jirra gammachuun keessan gammachuu keenya rifaatuun keenyas keessanii isin dura jirra mala isin booda hin deebinu waan jedhu sasumaanuu dhaamsa kiyya dabarsuun fedha wabillahi tawfiiq wassalaamu alaikum warahmatullahi wabarakatuh. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته. duraan dursee kabajamoo mana marii ulamaa Oromiyaa Sheekh Haji Ibrahim fi khore isaanii arra akka biyya guutuu guyyaatitti khora yaa'ii isaaniitillee ta'u arra naannolee hirmaachisee waan qaamni irraa walii federaalli silaa hojjechuu qabu hojjetanii duree ta'uu isaaniitiif hedduun isin galatoonfadhaa maqaa dhimma islaamaa naannoo Harariitii fi mana marii ulamaa naannoo Harariitiin hedduu kabajaa guddoo akka naannoo teenyaatiitti galatoomaa isiniin jenna. durummaan teessan har'a osoo hin ta'in halees boruus akka itti fufu hojii teessan irraa nu barsiiftan galatoomaan isiniin jenna. itti aansee ani itti gaafatamaan mana marii ulamaa naannoo Harariidha waan dhibamaniif jechaan asirratti argamee ulamaa gurguddoo tana dura taa'ee dubbachuun kiyyallee waatiyyaa miti. hedduu kabajamoo akka biyyaatitti madda ulamaadhaa madda diin tataate naannoon Oromiyaa ulamaa gurguddoo if keessaa qabdi bahara hedduu if keessaa qabdi ulamaan isaan kulli isaanii har'a asitti argama. alhamdulillahi rabbil aalamiin biyya tana jechuun Oromiyaa akka taate kan hubattaniin isinin jira. kanatti aansee dhimmi naannoo majlisa naannoo Harariidhaa arraas boruus akka Oromiyaa irraa ta'e nu hubattanii akka Oromiyaa wajjin dhaabbannee tolaa fi dirqiinis waan isaan itti hojjetan irratti bira dhaabbatuudhaaf nuti qophiidha jenna. kanatti aansee majlisni federaalaa hojii dhaabbatee dhiisee horee dhimma islaamaa jijjiirama har'a argame tana takkaa'uu waan nu walitti qabuuf dhimmi guddaan tokko dhimma islaamaa waan jiruuf san irraanfatee naannolee diigmaa keessa gad hirmaatee naannoo hedduu rooraasee Dirreedawaanis ni himatti nulleen akkasumatti nu keessa harka kakkaayaa jira. muftiin aadaa osoo waan tanarraa harka dachaafatee jechuudha qabne jechuudha kan naannoo teenyaatu miti. maali har'a islaamni eenyummaa amantaa isaatiif har'aan tana harkate akka biyyaati jechuudha. har'a waan tanaaf ulamaa biyya tanaatii fi duroota amantaa islaamaa tanaaf yaameeti gammachuu waan tanaatiif nu hubachiisa jennee osoo eegaa jirru amantuma islaamaa warra majlisan naannoodhaa qabsoo godhee jijjiirama kana argamsiise irratti diiguu irratti tarkaanfii fudhatee ifiifuu ka waliin qabne ifiifuu horee isaanii ka wajjin jirre ka waliin mari'anne majlisa naannooleedhaa diiguudhaaf tattaaffii godhutan akka nurraa dhaabuun isiniin jaan. kanaafuu Oromiyaanis waan tanarratti isii keessaas harka kakkaayamaa jiranii dhageenya isiin gaarraa waan keessummaan isirra jiruu fi keessummaa guddisuuf jecha if qaqqabdee jirti malee isii keessaas akka harki kakkaayamaa jiru ni beeyna. bakka isaanii ta'e har'a namni irraa dubbatu nuyi kana hubannee tokkummaa
إسلاما خمبيتنا جبيسنه جيجيرما أرجعني خنا فدرار ردك جيجيرما خنا بدو قانون إسني داما وانا كيف تنين السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. يتكبروا يا أورميا إسلامنا قداي كفتنيا مكر بيت شيخ حجي إبراهيم يتكبراتشو علماء وچاچين أبات وچاچين يتكبراتشو بأورميا كلل بزون بوردا عندهم يتقدماتشو انجدوش السلام عليكم ورحمة الله تعالى وبركاته. بقدميا የኦሮሚያ እስልምና ጉዳይ ከፍተኛ ምክር ቤት ሼህ ሐጂ ኢብራሂምንና በሳቸው ጎን የቆሙት የዑለማ እና የቦርድ አባላትን ሁሉ ከፍተኛ ምስጋናን አቀርባለሁ። እንደሚታወቀው በ23 ሚያዝያ 23 በሸራተን አዲስ ጠቅላይ ሚኒስቴራችን ባሉበት ሰላም ሚኒስቴርም ባሉበት ዑለማዎቻችን የሀገራችን ዑለማዎች ከ300 በላይ ያሉበት የለውጥ ድንጋጌ ተደንግጎ የለውጥ ሂደት ቀደም ብሎ በ9 ኮሚቴ ተመርቶ በጠቅላይ ሚኒስቴራችን ትዕዛዝ 3 ሰነዶች ተቀምጦ በዛን ቀን የለውጡን የመጅሊሱን ለውጥ ጸድቀው ሁላችንም የኢትዮጵያ ሙስሊም ሁሉ ተደስቶ ለውጥ መጥቶልናል ብሎ በአገሪቱ ጠቅላላ ለውጥ እንደመጣ ሁሉ ለዲናችንም በዚች ብቸኛ የሆነች እስልምና ጉዳይ ለውጥ ተገኝቶ ብላል ተደስተን ቤታችን ገብተን ባለንበት ፌደራል እስልምና ጉዳይ በዛው ተቃቆመ። ከዛ ቀጥሎ ክልል እስልምና ጉዳዮች ተቃቁመዋል። ለውጡ ግን ዛሬ በምን እንዳለ ሁላችን እናውቃለን። ለውጡ የት ደርሷል? ለውጡ ሁነትም እንደተቀመጠው እነዛ ሰነዶች ሁነትም በስራ ላይ ውለዋል ወይ አልዋሉም ሁላችንም እናውቃለን። ወደዛ ዝርዝርና ወደዛ እንገባም። ዛሬ ግን የኦሮሚያ እስልምና ጉዳይ ከፍተኛ ምክር ቤት ይሄ ሁለተኛ ኮንፈረንስ አዘጋጅቶ ላገናኛን አሁንም ደጋግሜ ሹክራን ጀዛኩሙላህ ኸይር ይላለሁ። ሌሎች ክልሎች ኦሮሚያ ክልል በመጀመሪያ ደረጃ በተቀመጠ መሰረቱ በሰጣው መሰረት እድሉን ተጠቅሞ ለውጡን ተከትሎ ከመጀመሪያ እስከ ታች ድረስ እስከ መስጊድ ዞን ወረዳ ከተማ እስከ መስጊድ ድረስ አደራጅቶ ዛሬ ለዚህ ጠቅላላ ጉባኤ ስብሰባ በቅቷል። ምክንያቱም አደራጅቷል፣ የሚሰበስብ ሰው አለ። ይሄ ለኦሮሚያ የሚገባት ናት፣ ይገባታል። ኢትዮጵያ ሙስሊም ማለት ግማሽ ወገኑ ኦሮሚያ ነው፣ ይገባታል፣ አዲስም አይደለም። እኛ ግን እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እጃችንም እግራችንም ታስረን ቁጭ ብለናል። እንደዚህ ምናሰባስብ
ጠቅላላ ጉባኤ የለንም። ወደ ክልል ወደ ክፍለ ከተማ አትግቡ፣ ወደ ወረዳ አትውረዱ፣ ወደ መስጂድ አትግቡ፣ መስጂድ ችግር አትፍቱ ተብለን ታስረን ነው ያለነው። ወንጀላችን ምን እንደሆነ አናውቅም። ምናልባት ሁላችሁም ታውቃላችሁ፣ ሁላችንም እናውቃለን። እኔ ኦሮሚያ እስልምና ጉዳይ እንኳን ደስ አላችሁ። እኛም ይሄንን እድል እንድናገኝ አላህን ለምኑልን፣ ለአላህ እንድትለምኑልን ይሄንን ቤቱን አደራ ይላለሁ። በተረፈ እኛ በተሰጠን እድል ለመጠቀም እድለኛ አልሆንም። ትላንት ኢትዮጵያ እስልምና ጉዳይ አንድ ድርጅት ነበረ፣ አንድ ኤንጂኦ ነበረች። እንግዲህ ሰውን ያላመሰገነ አላህን አያመሰግንም። መንግስታችን እናመሰግናለን። ብዙ መስዋዕት ከፍለን ታስረን ተደብድበን ሴቶቻችን ሂጃባቸው ተነቅጦ አመታት አስቆጥሮ ስንጠይቅ የነበረ መብታችን እቺን አንዷ መብታችን በዚህ መንግስት አግኝተን ነበር። መጅሊሱ ህጋዊ ሆኖ በአዋጅ ተቋቁሟል። አሁን ከአዋጅ ተቋቁሞ ከተቋቋመ አሁን ወራቶች አልፎታል። እየተጠቀምንበት ነው ወይ? ወደፊትስ ልንጠቀመው መንገዱን ገብተናል ወይ? ይዘነዋል ወይ? ይሄ ወደኛ ነው የሚመለሰው። እኛ በተሰጠን ወይም ደግሞ ባለን መብታችን ለመጠቀም አልቻልንም። መሆን የነበረበት ይሄንን የተሰጠንን መብት ተጠቅመን ገና ብዙ ታሪክ ዘመናት የቆጠረው መብቶቻችን ብዙ ነበሩ። እንኳን ያንን ለመጠየቅ በእጃችን የገባውን ልንጠቀምበት አልቻልንም። እኔ ጊዜ ለመውሰድ አልፈልግም። የኦሮሚያ እስልምና ጉዳይ ከጎናችሁ ነን፣ ከናንተ ጋራ ነው የምንቆመው፣ ከናንተ ጋራ ነው ምን ልሰለፈው። በርቱ። አላህ ይሄንን እድል ሰጥቷችኋል። እስከ ዳር ድረስ መዋቅሩን ዘርግታችኋል። በአንድነት ላይ ጠንክራችሁ እንድትጓዙ ዱዓችን ነው። ለኛም ፌደራል እስልምና ጉዳይን እኛ ጉያው ውስጥ ነው ያለነው። ጧትና ማታ እንግዲህ እየተጨቃጨቅን ነው ያለነው። ለኛም ዱዓ አድርጉልን። በተረፈ ሀገራችን በአሁኑ ጊዜ ያለበት ሁኔታ በጣም በሽታው ሁኔታ አለ። የጎርፍ በየአቅጣጫውን ህዝባችን በጎርፍ እየተጠቃ ነው ያለው። ለዚህ ለጎርፉም ለበሽታውም አላህ ይሄንን አንስቶልን ሰላም አድርጎን ባለበት ሁኔታ ሰላም ፈጥሮልን ወደፊት እንደምንቀጥል አላህ ያደርግልን። እንግዲህ ሌላ አሁን አላበዛም። ሌላ መድረክ ካገኘው በዛን ጊዜ ወደ ዝርዝሩ እንገባለን። በጥቅሉ ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ሰይድና ወነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አማ በዕድ أيها الحفل الكريم أحييكم بتحية الإسلام. السلام عليكم ورحمة الله تعالى وبركاته. የተከበሩ
ሼክ ዶክተር ጄላኒ ኻዲር እና የተከበራችሁ የፌደራል እስልምና ጉዳይ ስራ አስፈጻሚዎች እና ቦርድ አመራሮች፣ የተከበሩ ሼክ ሐጂ ኢብራሂም የኦሮሚያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት እና የፌደራል መጅሊስ አባል እንዲሁም የክልሎች የጋራ አገናኝ ኮሚቴ ሰብሳቢ፣ ሌሎች ከየክልሉ የመጣችሁ የክልሉ ፕሬዝዳንቶች፣ ከየክልሉ ያላችሁ ደግሞ የተጠራችሁ እንግዶች፣ የተከበራችሁ ከኦሮሚያ እስልምና ጉዳይ የክልሉ ስራ አስፈጻሚዎች እና ከየዞኑ የመጣችሁ ዑለማዎች፣ ስራ አስፈጻሚዎች፣ ቦርድ አባሎች፣ ጥሪ የተደረገላችሁ እንግዶች እንኳን አላህ ሱብሓነሁ ወተዓላ ለዚህ የተከበረ የእስላማዊ ጉባኤ አላህ አገናኘን እና በጣም እዚህ ደግሞ እኔ መልእክት እንዳስተላልፍ እድል በማግኘትና እዚህ ቦታ ላይ በመገኘት በጣም ደስ ብሎኛል። በጣም አመሰግናለሁ። አላሁ አክበር። ከዛ እንግዲህ እኛ እንደ አፋር ክልል ለኦሮሚያ ያለን ክብር፣ ጉርብትና፣ እስላማዊ ግንኙነት በጣም የቆየና ለወደፊቱም ኢንሻአላሁ ተዓላ እየበለጠ እየተጠናከረ የሚሄድ ይሆናል የሚል ነው ያለን። ኦሮሚያ ላይ ማንኛው ሙስሊም እንዳለው እኛ ደግሞ የበለጠ አብዛኛው ብዙ ሙስሊም ቁጥር ያለውና ብዙ ዑለማዎች የሚገኙበት ስለሆነ በጣም ከአላህ በታች ኦሮሚያ ሙስሊም ላይ ተስፋ እንዳለንና ከዛው ብዙ እንደምንጠብቅ እንድታወቅልን ነው። ዛሬ እዚህ ያለ ጉባኤ መጥራታችሁ በጣም እንግዲህ ፌደራል መጅሊስ ይጠራናል ብለን ነበር። ከፌደራል ቀድማችሁ እናንተ መጥራታችሁ ደግሞ ይሄንን ያልነው ተስፋ አንዱ ነው ማለት ነው። ሙሉ ተስፋ ነው እና ፌደራልም ከቀደማችሁ ክልሎች እንደምትቀድሙ ይታወቃል። እና ያው እንግዲህ ፌደራሎች ደግሞ ከዚህ ልምድ ወስደው ኢንሻአላህ እንደሚጠሩን ደግሞ ተስፋ እናደርጋለን። ከዛው ኢንሻአላህ እኛ ይሄንን ያልኩት ዝም ብዬ ሳይሆን እዛ ሀገር ላይ ያለው እስላማዊ የሆኑ እድሎች፣ እስላም ማግኘት ያለበት እድገት፣ ማግኘት ያለበት አንድነት፣ ማግኘት ያለበት መስራት ያለበት ነገር እንዲሰራ ቅድሚያ እንድትሆኑና እንድትሞሩን ለማለት ነው። ስለዚህ አሁን ባለን ጊዜ በጣም ጊዜው ጥሩ ጊዜ ነው። ያው ሙስሊሞች አንድ እንደሆኑ ብሎ መንግስት በግልጽ የሙስሊም አንድነት አምናለሁ፣ ሙስሊም አንድ ነው፣ አንድ የሆነ ሙስሊም ደግሞ አንድ መሆን አለበት ብሎ በግልጽ የተናገረበት ጊዜ ላይ ነው ያለነው። ስለዚህ በጣም የነበረው ትንሽ ጫናና የነበረው እንትና ትንሽ ንፋስ አግኝተን ትንሽ
ብርሃን ያገኘንበት ጊዜ ነው። ይህንን ጊዜ ግን መጠቀም እስካሁን አልቻልንም። በጣም ያሳዝናል። ሙስሊም ሁሉ ጊዜ ወደ ኋላ ይቀራል። ሁሉ ጊዜ እርስ በርሱ ይባላል። አንድ ጊዜ በሌሎች እጅ፣ አንድ ጊዜ በራሳችን። መቼ ነው የሚያልፍልን ማለት ነው? መቼ ነው ሙስሊም አንድ ሆኖ አንድነቱ አግኝቶ ከአንድነት አልፎ ወደ ተግባር፣ ወደ ግንባታ፣ ወደ እድገት፣ ወደ ዩኒቨርሲቲ መስራት፣ ኮሌጆች መስራት፣ ሌላ መስራት ያለበት ነገር የሚሰራበት ጊዜ መቼ ይሆናል? ስለዚህ ለዚህም እኛ ካልተታገልንና እኛ ካላሰብን እኛ እንደሆነን ቆራጥ ካልሆነ ሌላ መጥቶ የሚሰራልን የለም። ይሄንን ማለት ያለብን እኛ ነን። ይሄንን ማሰብ ያለብን እኛ ነን። ስለዚህ ከየክልሉ የመጣችሁ ኃላፊዎችና ከኦሮሚያ የመጣችሁ ወንድሞቻችን ብዙ ነገር እንደምጠብቀንና ፊት ለፊታችን ረጅም መንገድ እንደምጠብቀን ይሄ ደግሞ ራሳችን ካልከፈት ነው መንገዱ ራሳችን ካልገባ ነው ያለው ነገር ራሳችን ካልከፈት የሚከፍትልን የለም። እና እናንተን እንደምታውቁ ነው የምታውቁት ነገር ማስታወስ ትንሽ ሌላ ይሆናል ማለት ነው። ግን ጊዜያችን አልተጠቀምንም። መቼ ነው የምንጠቀመው? ኢንሻአላህ እንግዲህ እኛ እንደ አፋር ክልል በጣም እንወዳችኋለን፣ ከጎናችሁ ጋር እንቆማለን። አሁን ባለው ግርግር ኢንሻአላህ ያልፋል። ይሄንን እንሻገረዋለን፣ ይሄንን ነገር እናልፈዋለን። ኦሮሚያ ውስጥ ያለው ሌላም እኛ ግን አካባቢ ያለው ደግሞ የጎርፍ አደጋ ምናምን አሁን ያለው ፈተናዎች ይሄንን ሁሉ ኢንሻአላህ እንወጣዋለን። ይሄንን የምንወጣው አብረን አንድ ሆነን አንዱ ላንዱ ድጋፍ ሰጥቶ አንዱን ካንዱ አላሁን እያለ ነውና ኢንሻአላህ ተዓላ ይሄንን እንለፈው፣ እንሻገረው፣ አንድነታችን እንጠብቅ። እኔ የምለው ልዩነት አናስፋፋ እባካችሁ። እንደ አፋር ክልል አንድ ሌላ ክልል ከኛ መወሰድ አለበት ብለን የምናያት አንድ ትንሽ ነገር አለች። ይሄንን ምንድነው? ሱፊያ ሰለፊያ የሚል ነገር እኛ ጋር አይሰራም። ሱፊያ ሙስሊም ነው፣ ሰለፊያ ሙስሊም ነው። ሙስሊም የሚል ነው እኛ ጋር የሚሰራ። እኛ ጋር ደግሞ ትንሽ ከዛ ለየት ያለ ሌላ ክልል የሌለ ደግሞ ሸሪዓ ፍርድ ቤት እንደ መደበኛ ፍርድ ቤት አይደለም የሚታየው እኛ ሀገር ላይ። እኛ ክልል ላይ ሸሪዓ ፍርድ ቤት እስላማዊ ሆኖ ከእስልምና ጉዳይ ጋር ከዑለማ ጋር አብሮ ይሰራል። በዳዕዋም ይሰራል፣ በሁሉም ይሳተፋል። ሌላ ክልል አንዳንድ ስናየው እንደ መደበኛ ፍርድ ቤት ነው የሚታየው። ከእስልምና ጉዳይ ጋር አይተዋወቁም። ሁላቸው እስላማዊ ተቋም መሆናቸውም አያውቁም። እዚህ ላይ ደግሞ ትንሽ ጉድለት አለ። አንድ መሆን አለብን። ሸሪዓ ፍርድ ቤት እስላማዊ ነው፣ እስልምና ጉዳይ እስላማዊ ነው፣ ዑለማም እስላማዊ ነው። ሌላ እስላማዊ የሆነ ሁሉ እርስ በርሳችን ተጠናክረን መሄድ አለብን። ስለዚህ ሱፊያ ሰለፊያ ለምን ይስፋፋል? አሁን ነው የተለመደው ስሙ። ይሄ እኮ እንዲጣበብ በመንግስት የሰማነው ይሄንን ነገር አጥብቦት ነው። ሙስሊም ሆኖ ሙስሊም ብላችሁ ሄዱ ነው። እኛ ራሳችን ግን ሰለፊያ ሱፊያ ያለን አይጠቅመንም፣ ይጎዳናል። ሰማኩም ሙስሊሚን ነው የተባለ ላም ይقول ሰማኩም ሱፊያ ወላ ሰለፊያ። ይሄ ራሳችን ያመጣ ነው። ራሳችን ባደረገው ስያሜ እንደገና ዲናችን እንበታተናለን፣ ህዝባችን እንበታተናለን፣ ወደ ኋላ እንቀራለን ማለት ነው። ስለዚህ ይሄንን ነገር አይጠቅመንም። ባካችሁ ወደ አንድነታችን መጀመሪያ እናጠናክር፣ ከዛ ወደ ስራ እንሰለፍ የምንለው በእኛ በኩል ኢንሻአላህ ተዓላ ከፌደራሉ ከክልሎችም ከማንኛው ለእስላም ብሎ የሚሰራ ለአንድነት ብሎ የሚሰራ ለእድገት ብሎ የሚሰራ ከዛው ጋር ለመስራት እንደ አፋር ዝግጁ ነን። ወሽኩራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። السلام عليكم ورحمة الله وبركاته.
سعادة الدكتور دكتور جيلان نائب رئيس المجلس الأعلى الفدرالي أعضاء المجلس المرافق له الشيخ حج إبراهيم رئيس المجلس العالي للشؤون الإسلامية في إقليم أورميا رؤساء مجالس الأقاليم العلماء والدعاة السادة الحضور الكرام الضيوف الكرام السلام عليكم ورحمة الله وبركاته باسمي وباسم المجلس العالي للشؤون الإسلامية في الإقليم الصومال أشكر المجلس العالي للشؤون الإسلامية في إقليم أورميا بدعوته الكريمة بحضور هذا المؤتمر المبارك بإذن الله تعالى. وأشكر أيضا كل من ساهم في إنجاح هذا المؤتمر المبارك هذا، وإذ يسعى المجلس العالي للشؤون الإسلامية في الإقليم الصومال بناء علاقات أخوية تعاونية مع الإخوة في مجالس الأقاليم الإخوة الأشقاء، ومن جانبنا نشجع في مثل هذه المؤتمرات لأهميتها البالغة، لأننا نعتبر أننا كالبنيان يشد بعضنا بعضا، ووحدتنا تفيدنا نحن كمجالس خاصة والمسلمين عموما في هذا البلد. ونحن كمجلس الإقليم الصومال تجاوزنا كما قيل الشيخنا الشيخ محمد درسة قبل قليل هنا في المدرك، تجاوزنا قضية السين والصاد. نحن الحمد لله تجاوزنا قضية السين والصاد، والمجلس يشتغل جنبا إلى جنب مع بعض بناء على ما قاله ربنا تبارك وتعالى هو سماكم المسلمين. هذا السين والصاد نتيجته عرفنا ولا تفيدنا ولا تفيد المسلمين. وأدعو كل من يدعو بقضية السين والصاد أن يطرحه ويشتغل مع ما قاله ربنا تبارك وتعالى. وأخيرا بإذن الله لا أريد أن أطول عليكم، وأعتذر أيضا للإخوة لأني تأخرت، كان عندي مهمة شوية في أداما، ومع أنني تركت المهمة وعجلت إلى هذا المؤتمر المبارك. أخيرا أسأل الله أن يوفق الجميع لما يحبه ربنا ويرضاه، والله الموفق على كل خير، والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم، الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين سيدنا وحبيبنا محمد صلى الله عليه وآله وصحبه وسلم تسليما كثيرا. وما بعد، السلام عليكم ورحمة الله وبركاته. እንግዲህ ዛሬ ፕሬዝዳንቱ እንደዚሁ ምክትላቸው አልተገኙም፣ እነርሱን በመወከል ነው ማለት ነው ንግግር ማድረገው ኢንሻአላህ። በመጀመሪያ አሽኩሩላህ ዐዘ ወጀል አላህን ሱብሓነሁ ወተዓላ አመሰግናለሁ። ይህን የመሰለና የኢትዮጵያ ሙስሊሞችን አንድ የሚያደርግ ሰንሰለት የሚዘረጋ ፕሮግራምን ለስኬት ስላበቃንና እዚህ እንድንገናኝ ያደረገንን አላህ አመሰግናለሁ። አልহামዱሊላሂ ረቢል ዓለሚን። ሲቀጥል የኦሮሚያ እስልምና ጉዳይ ምክር ቤትን ይህን የመሰለና ያዋበ እንደዚሁም ደግሞ ዑለማዎችን አክቲቪስቶችንና በየአቃሊሙ ያላቸው እስላማዊ ተጽዕኖ ሊፈጥሩ የሚችሉ ወንድሞችን እዚህ ቦታ ላይ ስላገናኘ እነርሱንም ጀዛኩሙላሁ ዐና ወዐኒል ሙስሊሚና ኸይረል ጀዛእ እላለሁ። አላሁ ሱብሓነሁ ወተዓላ እንዳችሁን እጥፍ ድርብ ያድርገው እላለሁ። ሲቀጥል ያው ርዕሳችን ስለ ፌደራል መጅሊስ መነጋገሪያ አይደለም የሚል ከመድረኩ ቢነገርም ነገር ግን አብዛኛው የዚህ መድረክ ታዳሚ ያው የሚያስተጋባው አንድ ነገር አለ። ሁሉም ያው ወቀሳና ከሰሳ የመሰሉ ነገሮችን ስናዳምጥ ቆይተናል። እንደ አማራ ክልል ሙስሊሞች ስንነጋገር በመጀመሪያ መታወቅ ያለበት ነገር
የባለፈው ስርዓት የትኛውንም የኢትዮጵያ ሙስሊሞችን እንደሚጨቁነው ሁሉ በጥቁር መነጽር የሚመለከተው ደግሞ አማራው ክልል ላይ ያሉ ሙስሊሞችን እጅግ ሲያሳድ ሲዘርፍ ሲያዘርፍ የነበረ ስርዓት እንደሆነ ታውቃላችሁ። ሆኖም ግን ለውጡ ከመጣ በኋላ እንደማንኛውም ክልል የፌደራል መጅሊሱ ወርዶ በልዩነት ሳይሆን አይዲዮሎጂንና ጥቃቅን የሙስሊሞችን ልዩነት በአጉሊ መነጽር ተመልክቶ በዛ መልኩ የሚፈርጅ ያሳለፍነው በ27 ዓመት ውስጥ ያስተናገደው መጅሊስ አይነት ሳይሆን በኩልነት በፍትህ አይዲዮሎጂን ሳይሆን አመለካከትን ሳይሆን መንሃጅን ሳይሆን ሙስሊም የተባለን ሁሉ በፍትህ የሚያስተናግድ መጅሊስ ሊኖረን ይገባናል የሚለው ላይ እዛ ትግል ላይ ነን ገና ያለነው። አሁን ብዙ የዛካቢ ዘይት ተወክለው የመጡ ዑለማዎች የመጅሊስ አመራሮች ሲናገሩ የነበሩት ግማሾች ወደ ታይ መውረድ አልቻልንም፣ ግማሾች ደግሞ እኛ ግን ገና የአማራው ክልል ፕላስ የትግራይ ክልልም እስካሁን አለት ድረስ አልተዋቀረም። ማለትም ተወካይ የላቸውም። ድሮ በህወሓት ስርዓት ነገሌ የዝን አካባቢ ሙስሊሞች ሊመሩት ይገባል ብሎ ያስቀመጣቸው ሰዎች እስካሁን ድረስ እነሱ ናቸው እዛ ቦታ ላይ ያሉት። ስለዚህ አሁንም ቢሆን ከዚህ መድረክ የአካባቢያችን ሙስሊሞች ወክዬ መናገር የምፈልገው ነገር መንግስትም እዛ አካባቢ ያለው የመንግስት ባለስልጣኖች ጋር ስንነጋገር ከመጅሊስ የመጣ ደብዳቤ ካለና በኩልነት ሊያስተዳድሩ የሚችሉ ሰዎች ደብዳቤ ሲመጣልን ለዛ ደብዳቤ እጅ ሰጪዎች ነን የሚል ነው የሚነግሩ። ይህ ብቻም አይደለም፣ በፊት ሲሰሩ የነበሩት አሁን ያሉት ስራ አስኪያጅ ነን የሚሉትም ጭምርም በኩልነት እንሰራለን ብለው የፌደራል መጅሊሱ ሲመጣ እናስረክባለን ብለው ምን ጊዜ ይናገራሉ። ነገር ግን አሁንም እስካሁን አለት ድረስ ያገኘናት ከለውጡ በኋላ ያገኘነው የዳዕዋ ነፃነት የመናገር የማስተማር ነፃነት እስካሁን ድረስ ነበረን አልহামዱሊላህ። አሁን ግን ይሄ ነገር በመዘግየቱ ለዛ ቦታ ትኩረት ባለመሰጠቱ ይመስለኛል አንዳንድ ነገሮች በመከሰታቸው የተለዩ ነገሮችን የተለያዩ ደስ የማይሉ ጮራዎችን ለመመልከት ይችላል። ለምሳሌ ብንወስድ በሰሜን ወሎ አካባቢ ወርቄ ላይ የታሰሩ ወንድሞች እንዳሉ ታውቃላችሁ። ከ200 በላይ አይታሞችን ሪዓያ የሚያደርጉ አህለል ኸይሮች ወደ እስር ቤት ወደ ዘብጥያ እንዲወርዱ እንደተደረጉ ታውቃላችሁ። በወራይመኖ በቦረና በቃሉ የተለያየ ትንኮሳ እየተደረገበት ያለ ሙስሊም ማህበረሰብ ነው። ሆኖም ግን አሁንም ቢሆን በትግስት እየጠበቀ ነው የፌደራል መጅሊሱ መጥቶ የሙስሊሙን ተወካዮች እዛ ቦታ ላይ እንዲያስቀምጥና አንድነትን ሊያስተጋቡ የሚችሉ ልካውን ሁለት ናሙናዎች ተቀምጠዋል። አፋር ክልል ላይ ያሉ ልዩነትን ያጠበቡ አመራሮችን አይተናል። ሲቀጥል በተጨማሪ ደግሞ ከሶማሌ የመጡ ወንድሞችም አይነት እንዳለ ሁሉ እኛም ጋር ሙስሊም ብሎ ብቻ ሊያስተዳድር አንድነትን ብቻ የሚያስተጋባ በፍትህ ብቻ ሊመሩ የሚችሉ የሙስሊሞችን ተወካዮች መጥተው እንዲያስተዳድሩንና ወይም ደግሞ አመራሮችን እንዲሰይምልን በአክብሮት እንጠይቃለን ከዚህ መድረክ ላይ። ከዚህ በተጨማሪ ለነገራችሁ የምፈልገው ነገርና ወይም ላበስራችሁ የምፈልገው ነገር በአብዛኛው የአካባቢያችን ሙስሊሞች አልহামዱሊላህ በዕልም ላይ ትኩረት የሚሰጡ ለፊቅህ ለሉጋ ለተፍሲር ለተለያዩ ፍኑኖች ላይ ትኩረት አድርገው የሚሰሩ በገጠር አካባቢ ላይ ትላልቅ ሐለቃ ያለበት መሆኑና አሁንም ወደፊት የሚደረግልንና የሚሰየምልን መጅሊስ ያንን ሊያበረታታ የሚችልና የኢትዮጵያ ሙስሊሞች ጋር አንድ ሊያደርገን ከኦሮሞ ከሶማሌው ከአፋሩ ከሌሎችም ወንድሞች ጋር አንድ አድርጎ በአንድ መስመር ሊመራን የሚችሉ መሪዎችን እንዲያስቀምጥልን በአክብሮት ጠይቃለሁ። ስላስረዘምኩም አውፍታችሁን ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። الحمد لله
وصلى الله وسلم وبارك على رسول الله وآله وصحبه وموالاه وبعد بقدميا كمان ماسكدمي ይህንን እድል ለኦሮሚያ ክልል መጅሊስ እንዲያዘጋጁ ያመቻቸላቸውን አላህ ሰማይ ምድር የሞላን ምስጋና ላመሰግን ወዳለሁኝ አልহামዱሊላሂ ረብል ዓለሚን የተከበራችሁ ታላላቅ ዑለማዎች ከፌደራልም ከክልልም የተወጣጣችሁ አመራሮችና ከተለያየ ቦታ የተጋበዛችሁ እንግዳዎች ብሎም ለእስልምና ጉዳይ አሁን ለደረሰበት ደረጃ መስዋዕት የከፈላችሁ አክቲቪስቶች ዑለማዎች ዱዓቶች እንኳን ለዛሬቱ ዕለት አላሁ ጀለ ወዐዝ አበቃችሁ ብዬ እያልኩኝ ይህ እድል ቅድም የሐረሩ ተወካይ እንዳሉቱ በተለይ እስልምና ጉዳይ ከኤንጂኦ ወደ ተቋምነት በአዋጅ እስከ ወደ መቋቋም ከተሸጋገረ በኋላ ይህንን እድል ሊያመቻችና እንኳን ደስ ያላችሁ አብረን እንደሰት አብረን እንስራ ብሎ ሰብስቦ ይህንን ዕለት ሊያመቻች ይገባ የነበረው የሁላችንም አባት ተብሎ የተቀመጠው ፌደራል መጅሊስ ነበር። ነገር ግን ምክንያቱን እሱ ይወቀው ይህንን እድል ሳያመቻች ኦሮሚያ ክልል ስለቀደማችሁ አላሁ ጀለ ወዐዝ እንደ ብዛታችሁ ጥራታችሁንም ሊያበዛ ያሰበ ይመስላልና መብሩክ ብለናችኋል። የኦሮሚያ ክልል ከድሮ እስከ ዘንድሮ በተለያዩ በእስልምና ጉዳዮች ዶክተር ሲባል እኔ በማውቀው ከኦሮሚያ ክልል ብቻ ነበር። 96 አካባቢ ኢትዮጵያ ውስጥ እኔ በማውቀው 7 ዶክተሮች ነበሩ። 7ቱም የኦሮሚያ ክልል ዶክተሮች ነበሩ፣ የእስልምና ዶክተሮች። ይህንን እድል ለምን አገኛችሁ ሲባል ለዲናችሁ ከአንገት ሳይሆን ከአንጀት እንደምትሰሩ ያወቀላችሁ ይመስላል አላህ። በዚሁ ቀጥሉ። ምክንያቱም የኦሮሚያ ክልል ሙስሊሞች ጥራት መኖርና መጠናከር ለኢትዮጵያ እስልምና ጉዳይም ሆነ ለኢትዮጵያ ሙስሊሞች የጀርባ አጥንት ብቻ ሳትሆኑ የደም ቧንቧም ጭምር ናችሁ። እናንተ ላይ የሚፈጠር እንከን እናንተ ላይ የሚፈጠር መልፈስፈስና መለያየት ካለ የኢትዮጵያ ሙስሊሞች አበቃልን ማለት ነው። ይሄ ነው ነጣው። ለምን ከተባለ እንደ ብዛት አላችሁ፣ እንደ ጥራት ታላላቅ ዑለማዎች አሏችሁ፣ እንደገናም ደግሞ የእስልምና ሃይማኖት ወኔውም ብቃቱም አላችሁ ብዬ አምናለሁኝና ኢትዮጵያ ውስጥ ብቻ አይደለም ከኢትዮጵያም ውጪ ሳውዲ አረቢያም ላይ ያሉት ታላላቅ ተጽዕኖ ፈጣሪ ታላላቅ ዑለማዎች ከኦሮሚያ ክልል ነው እኛ የምናውቀው፣ ሌሎች ክልሎችም ላይ እንዳሉ ሆኖ ይህንን እያልኩ ያለሁት እኽዋኒ ይህ አንድነት ይህ ስብስብ ለኢትዮጵያ ሙስሊሞች ብቻ ሳይሆን ለኢትዮጵያም እድገትና ብልጽግና የሙስሊሞች አንድነት ወሳኝ እንደሆነ መንግስት አውቆታል። ሱፊ ሰለፊ ተባብላችሁ አትጓተቱ፣ አንድ ሁኑና ሀገራችንን በአንድነት ወደፊት እናስቀድማት ብሎ እድሉን አመቻችቶልን ነበር። ከመሐመድ ሳኒ ረህመቱላህ ዐለይሂ በፊት ጀምሮ የተጀመሩ ጥያቄዎች ሲንከባለሉ መጥቶ ቢያንስ መጅሊሳችን ከኤንጂኦ ወደ አሁን ወዳለበት ራሱን የቻለ ተቋም ሊሸጋገር የቻለው በዚህ መንግስት ነበር። ነገር ግን አለመታደል ሆኖ ይህንን እድል አለመጠቀማችን በተለይ በጣም ከይቅርታ ተደጋግሟል፣ ወቀሳው ተደጋግሟል ፌደራል መጅሊስ ላይ በተለይ እኛን ኃይል ይለን ይገባ ነበር። ኖ እናንተ ተሳስታችኋል፣ አንድ ላይ ሆነን ሀገራችንን እናልማ፣ ሙስሊሙን እናበልጽግ፣ ሙስሊሙን ከፍ እናድርግ፣ የሙስሊሙን ድምጽ እናሰማ ብሎ ሊመራን ይገባው የነበረው ፌደራል መጅሊስ
መስራት የሚገባውን ያህል እንዳልሰራ እኛም እናውቃለን፣ ፌደራል መጅሊስም ያውቃል፣ አላህም ያውቅበታል። هذه مسؤولية ዛሬ ላይ እንደምንም ተሸፋፍነን እናልፈዋለን። ነገ አላሁ ጀለ ወዐዝ ፊት ግን ይታለፋል አይታለፍም ከኛ የበለጠ ፌደራል መጅሊስ ታውቁታላችሁ። ወቀሳ በዝቶባችኋል። የሚሰራ ሰው ይወቀሳል። ለምንድነው የምትወቀሱት? አባቶቻችን ናችሁ ከናንተ ብዙ እንጠብቃለን ብለን ተስፋ ስለምናደርግባችሁ ያንን የጠበቅነውን ተስፋ ሙሉ ለሙሉ ስላላገኘው ነው። አዎ ከትናንት ይሻላል። ቢሆንም ግን አሁን ያለው መንግስት የሰጠንን እድል ወደፊት እንዳንገፋ የከለከለን ምንድነው? ሱፊ ሰለፊ የሚለው ወይስ ሌላ ግብ አለ የሚለው እናንተው ተዋወቁበት። የሆነው ሆኖ ወደ ደቡብ ክልል በመመለስበት ጊዜ ደቡብ ክልል ላይ ወሊላሂ الحمد ወልሚና ሱፊ ሰለፊ የሚል አማርኛ በመጅሊሳችን ውስጥ ምንም የለም። ለዚህም ማሳያው ሼክ አብዱል ከሪም ሐፊዘሁላህ የተመደቡት የሱፊያ ተወካይ ተብለው የትኛው ቦታ ስብሰባ በሚኖርበት ጊዜ እሳቸው ካልተመቻቸው እኔ ነው የሚወክሉት፣ እኔ ካልተመቸኝ ወይንም እሳቸው ካልተመቻቸው ሼክ አብዱል ሰላም የሚመቻቸው ከሆነ ሼክ አብዱል ሰላም ነው የሚወክሉት። መጀመሪያ ግን ፌደራል መጅሊስ ላይ ወይንም እንደ አሰራሩ ሲወከሉ የሱፊ ተወካይ የሰለፊ ተወካይ ከሱፊ ከሰለፊያ ሼክ አብዱል ከሪም ከሱፊያ። ነገር ግን ያ መጓተትና መለያየት የለም። ይሁን እንጂ መለያየቱ ሳይኖር ቀርቶ እስከታች ድረስ ልክ እንደ ኦሮሚያ እስከ ዞንና እስከ ወረዳ እንዳንወርድ የከለከለን ምንድነው ስትሉ ሁለት ምክንያቶች ናቸው። አንደኛው ምክንያት ቀደም ኦሮሚያ ክልል ሀጂ ፕሬዝዳንቱ ሲያቀርቡ 93,000 ብር ተረክበን አራብታሞች ናችሁ እናንተ። እኛ የተረከብነው 8,000 ብር ነው። እስካሁን ድረስ እሷም ባንኳ ውስጥ ታሽጋ ነው ያለችው ብርታች ምንም የለም ገቢ። ስለዚህ እንዴት ብለን ነው የምንንቀሳቀሰው? ፌደራል መጅሊስ ሲጠየቅ የለውም። እኛም እንዳናሰባስብ መጀመሪያ መሰረት የለውም። ደቡብ ክልል ዕለታዊ ወርሃዊ ወጪው 21,000 ምናምን ብር ነው። ወርሃዊ ገቢው 12,000 ብር ነው ከሱቅ የሚያገኛቸው። ስለዚህ ምንም ስላሌለ መንቀሳቀስ ስለማይቻል ቁጭ ብለን እንግዲህ የአላህ ረህመት ወትሮን ከሐጅ ነበረ ሐጇንም ዘጋት ኮቪድ በረካ ይሁን። አንደኛው ይሄ ነው። ሁለተኛው ደግሞ ዑለማዎቻችን እዛ ጋር ተመርጠው የነበሩት ሰዎች ከተለያየ ቦታ ነው የመጡት። ለምሳሌ ሼክ አብዱል ሰላም ያየን እንደሆነ አዲስ አበባ ወይንም ወራቤ ናቸው። ሼክ አብዱል ከሪም ያየን እንደሆነ ወልቂጤ ናቸው። እዛ አካባቢ ላይ ያለነው ውስን ሰዎች ነን። አንደኔ ሌላ ተወሰነ ሰው ነው ያለው። ምንም ክፍያ ስለሌለ አስገድዶ ማሰራት አይቻልም። የኛ የደቡብን ክልል ደግሞ እንደምታውቁት እንደ አዲስ አበባ ዙሪያ አይደለችም። ታውቃላችሁ አይደል? ሸርቀው ወገርባ ለመንቀሳቀስ ምን ያስፈልጋል ሁላችሁም ታውቁ። ያ ነው ሁለተኛው ምክንያት። እዚህ ኢንሻአላህ ይሄ ያልፋል፣ እንደምንም ተባብረን እናልፋለን። ግን ለኦሮሚያ ክልልም ሆነ ለፌደራልም ሆነ ለኢትዮጵያ ሙስሊሞች በሙሉ አማና ምለው ደቡብ ላይ የሱፊ ሰለፊ ልዩነት ሳይሆን ያለው ደቡብ ላይ ያለው ታውቁታላችሁ ተክፊር ነው። ታውቁታላችሁ ይሄ የነሳንያው መስፋፋት ያለበት ሀገር ነው ደቡብ። በጣም ያሳዝነው ደግሞ አንዲት እንኳን ኮሌጅ ያሌለባት ሀገር ናት። 50 ምናምን ዞኖችን የያዘች ስንት 80 ምናምን ብሔረሰቦችን የያዘች ሀገር አንዲት እንኳን ኮሌጅ የላትም። ቅድም እንዳንተ ስትሉ አለቀተላ ዒልም ምናምን የሚበዛበት አንድ እንኳን መስጂድ ውስጥ ኪታብ የሚቀራበት ቦታ የለም። የኔ ቢጤ ወጣቶች ያው ሱቱሉን 40ን ምናምን ያቀሩባታል ደቡብ ላይ በተለይ ሲልጤ አካባቢ ነው እንጂ ሌላ አካባቢ ላይ የለም። ይሄ እስከ መቼ ነው የሚቀጥለው? ኦሮሚያ ብቻ ላይ ዑለማዎች መብዛት፣ ሲልጤ ላይ ብቻ ዑለማዎች መብዛት ወይንም አማራ ክልል ላይ ዑለማዎች መብዛት የኢትዮጵያን ሙስሊሞች ወደፊት አያስቀድምም። ደቡብ ሁሌ ዑለማዎችን ሲወስድ የነበረው ስፔሻሊ ሲዳማ ዙሪያ ላይ የሚባለው ዑለማዎችን ሲወስድ የነበረው ወይ ከወሎ ወይ ከስልጤ ነው። ያ ምንጩ ዛውያዎች እየደረቁ ነው ያሉት እንደምታውቁት። ስለዚህ አብሮ መስራት ይጠበቅብናል ነው ሀደራዬ። ሌላው ትግራይ መጅሊስ አልተቋቋመም ታውቃላችሁ። አማራ መጅሊስ አልተቋቋመም ታውቃላችሁ። ያንን መቋቋም አለበት ብለን እየሞከረና እየጣርን እያለ ሲዳማ ክልል ላይ መጅሊስ አልተቋቋመም። ሲዳማ ክልል ላይ መጅሊስ አለመቋቋሙ ሶስተኛ ሌላ ችግር ይሆንብናል። ሄዶ እንደምታውቁት ሲዳማ ክልል ላይ ምናልባት የሙስሊሞቹ ቁጥር
እንጃ 7% to the maximum 7% or 8% ቢሆን ነው ከዛ ሁሉ ህዝብ ማለት ነው እዛ ቦታ ላይ ሱፊ ሰለፊ የሚል መጓተት ምንም የለም አይደለም ሱፊ ሰለፊ እስልምናው ሳይሆን እንዳልኳችሁ አይደል ዑለማዎች እኮ የተወሰኑ ዑለማዎች ያሉባት ሀገር ናት ሲዳማ ስለዚህ እነዚህን አደራጅቶ አበረታቶ ከተቻለም ሁላችንም ተባብረን መስጂዶችንም ሐለቀተል ዒልም የሚኖርበትም ተህፊዙን ምናምን አንዲት መርከዝ ናት ያለችው ሲዳማ ክልል ላይ ዶክተር ጀላን ሐፊዘሁላህ እሳቸው ራን የሚያደርጓት አንዲት መርከዝ ማን አንሳር ነው ሰፋ አንዲት ነው ያለችው ሐዋሳ ላይ አይደል እሷ ብቻ ነው ያለችው ስለዚህ ይህንን ማጠናከር ከማን ይጠበቃል አወለን ከፌደራል መጅሊስ ይጠበቃል ታዲያን ከሁላችንም ከክልሎች ይጠበቃል ያንን ያላደረግን እንደሆነ በየእለቱ والله እኔ ሲዳማ ከገባሁኝ በኋላ 4 አመት ምናምን ስኖ የሰማሁት አንድ ጊዜ ብቻ 10 ምናምን ሰው ለዛውም እነ ፕሮፌሰር አደም ካሚልና አቡ ሃይደርን ወስደን ባደረግነው የኮንፈረንስ ላይ አንድ ቀን 12 ሰው ሰለመ ከዚያ በኋላ በየእለቱ ከፈረ ነው ጊዜ ነው ሰለመ የለም ይሄንን ከፈረ የሚባለውን መጅሊስ አቋቁመን መጅሊስ የተለያዩ እስልምናዎች ዳዕዋ የሚካሄድበትን እድል ያላመቻቸን እንደሆነ ነገ ላይ ሲዳማ ልክ እንደ ሀዲያ ሙስሊሞች ነበሩ የሚባልበት እለት ይመጣል ብዬ ሰጋለሁ አላሁ ጀለ ወዐዝ ይሄንን ስብሰባ ፌደራሎች ለኦሮሚያ ክልሎች በረካ ሆኖ ቀስ ብላችሁ ይዱና ልምዳችሁን ንገሯቸውና የፌደራል መጅሊሶችን ሰብስበውን ሲያበቁ እስላምን እንዴት አድርገን እናስቀድም ብለው ይሰብስቡ በመሰረቱ ጥሪ አድርገው ነበር ለጭራሽ አካባቢ ላይ ኮቪድ በረካቱን ብዙ ሰብስበው በግሬታ አብስታለች አይደል ኮቪድ መጥቷል ተባለና ቆመ ወን ኮቪድ ነው ወይስ ሌላ ሰለላሁ ዐለይሂ ወሰለም